አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተወደዳችሁ አብዱ ሰመድ ዩቲዩብ ቻናል ተከታታዮቼ ሰላም እንደምንቆያችሁን አልሐምዱሊላህ። ዛሬም እንግዲህ የእህታችንን ቤት በእንደዚህ አይነት መልኩ ሰርተን ኮርኒሱን እንግዲህ አስረክበናል ማለት ነው። እጅግ በጣም ማራኪ እና ምርጥ ስራ ነው። ኢንሻአላህ እንደምትወዱት ባለሙሉ ተስፋዎች ነን። እንግዲህ ብዙዎቻችሁ በሰሜን ሸዋ ደራ አደሪ ላይ ትእዛዞቻችሁን እያዘዛችሁን እኛም እንግዲህ በእንደዚህ አይነት መልኩ ሙሉ ኮንትራት እየወሰድን እየሰራን እያስረከብናችሁ እንገኛለን ማለት ነው። እንግዲህ እንደዚህ አይነት የሚያማምሩ ስራዎችን ስትፈልጉ አብዱ ሰመድ አጠቃላይ የቤት ስራ ጋር ሃሎ ማለት ብቻ ነው። የቀረውን ለእኛ ተውልን ማለት ነው። ኢንሻአላህ ሰርተን እንደዚህ እንግዲህ በአማረና ምርጥ በሆነ ስራዎቻችን ሰርተን እናስረክባችኋለን። ምናልባት እንኳ እዚህ ሀገር ውስጥ ባትሆኑ በሙሉ ዋስትና ሰርተን የምናስረክብ መሆኑን በዚሁ አጋጣሚ ልናበስራችሁ እንወዳለን። በዚሁ በቪዲዮ መሀል አንድ መልእክት ማስተላለፍ እንወዳለን። ውድ እህት ወንድሞቼ፣ አንዳንድ አልባሌ ስህተቶች ወይም ደግሞ አለመግባባቶች እንግዲህ በከስተመርና በእኛ መካከል እንዲሁም በስልክ አማካኝነት ያለመግባባት ነገሮች ስላሉ እነሱን ግልጽ እናደርግላችሁ። አብዱ ሰመድ አጠቃላይ የቤት ስራ የሚሰራቸው ስራዎች በአንደኛ ስታንዳርድ ኳሊቲ እቃዎች ብቻ መሆኑን እንድታውቅልን እንፈልጋለን። ለምሳሌ እኛ ያወጣ ነው የቤት ሂሳብ በአንደኛ ስታንዳርድ ብቻ ስለምናወጣ የተወሰነ ጋፕ ሊኖረው ይችላል ማለት ነው። በሁለተኛ ወይም ደግሞ በማይሆን ማቴሪያል ቤታችሁን አንሰራም። ለምን? ዋስትና ስለምንወስድ ኃላፊነት ስለምንወስድ ነገ ያ ቤት የሆነ ነገር ከሆነ ተጨማሪ ወጪ ስለሚያስወጣን እኛ መስራት የምንችለው በአንደኛው ማቴሪያል ብቻ ነው። እህት ወንድሞቼ እንድታውቁልኝ እንፈልጋለሁኝ። ለምን? አንዳንድ እህት ወንድሞች የአንተ ዋጋ ትንሽ ከፍ ያለ ነው፣ ከሌሎቹ ትንሽ ጨመር ያደርጋል፣ ምክንያቱ ምንድን ነው እያሉኝ ስለሆነ እዚህ ሰፊ ሚዲያ ላይ ለእናንተ ለማብሰር እንወዳለን ማለት ነው። እንግዲህ ኢንሻአላህ ስራዎቻችን ጽድት ያሉ ናቸው። እንዲሁም ቤቱ ላይ በሆነ በየትኛውም ቪዲዮዎቹ ላይ አይታችሁ ከሆነ ለእያንዳንዱ ክላስ የተለየ የራሱን የሆነ ዲዛይን ነው የምንሰጠው። እንግዲህ ቀለም ምርጫ አንስቶ ከኮርኒስ ዲዛይን አንስቶ ለእያንዳንዱ ስራ ተጠንቅቀን በእንደዚህ አይነት ስራ ነው የምንሰራው። ይሄ አንዱ ኳሊቲያችን ነው። የመጀመሪያውና ትልቁ ኳሊቲያችን ለምንሰራቸው ስራዎች ኃላፊነት ስለምንወስድ ጥርት ያለ ስራ ብቻ ነው የምንሰራው። ይሄ እንድታውቁልን እንፈልጋለን ማለት ነው። አምፖል ሊሆን ይችላል፣ የበር ስራዎች ሊሆኑ ይችላሉ፣ ለኮርኒሱ የሚያስፈልገው ማቴሪያል ገመድ ሊሆን ይችላል፣ የሚቀበሩ የማብሪያ ማጥፊያ የመሳሰሉ እንደዚህ አይነት ገመዶች ሊሆኑ ይችላሉ። እነሱ የሚሰሩት እስካሁን በለቀኳቸው ቪዲዮ የምታዩት ከሆነ ማለት ነው ኢንሻአላህ ኩልጭ ያለና እንዲሁም አንደኛ የሆነ በጣም የሚያማምሩ ስራዎችን ነው ማለት ነው ብቻ ነው የምንሰራው። በዚህ አጋጣሚ ወደ እናንተ ማድረስ እወዳለሁ ማለት ነው። በሁለተኛ ማቴሪያል የምታዙን ሰዎች ወይም ደግሞ በዚህ ዋጋ እንደዚህ አይነት ስራ ስራልን የምትሉን ሰዎች እንደዚህ አይነት አሰራር ስለማናስተናግድ ከወዲሁ ባታናግሩን ከይቅርታ ጋር ልንነግራችሁ እንወዳለን ማለት ነው። ለምን? እናንተንም በኋላ የሚጎዳ ነገር ነው፣ እኛንም በኋላ ስማችንን የሚያጠፋ ነገር ስለሆነ አንደኛ በሆነ ማቴሪያል እና ስታንዳርድ ነው የምንሰራው። እንግዲህ የእህታችንን ቤት እንደምታዩት ነው። በጣም የሚያምር ስራ ነው። ቤቱን እኛ አይደለንም የሰራ ነው። ያው ቤቱ ተሰርቶ ነበር ያለቀው። እኛ ኮርኒስ እና የፊኒሽንግ ቀለማ ቀለም ስራ ምናምን እንዲሁም ደግሞ የበረንዳ ላይ ተኩስ የተሰነጣጠቁ ምናምን ቦታዎች ነበሩ። እነሱን የመጠጋገን ስራ ነበር የሰራ ነው። ኢንሻአላህ ቤቱን ፋይናሊ በምታዩት መልኩ እንደዚህ ያሸብረቀንላታል። እህታችን ቀጥታ ከሳውዲ አረቢያ ተማምናብን ቤቱን ሰጥታን እኛም እንግዲህ ወደ እንደዚህ አይነት ቤት ቀይረን እንግዲህ ኢንሻአላህ አስረክበናል ማለት ነው። በጣም የሚያምር ስራ ነው፣ እንደምታዩት ነው። ቤቱ እንግዲህ በጣም ያምራል ማለት ነው። ማሻአላህ ሁሉን ነገር እንግዲህ ሞቅ ደመቅ ያለ ቀለም እንግዲህ ፍላጎት ስለነበረ እሱን ተጠቅመናል ማለት ነው። ኢንሻአላህ ውድ የተወደዳችሁ አብዱ ሰመድ አጠቃላይ የዩቲዩብ ቻናል ተከታታዮቼ እንግዲህ ሁሌም ቪዲዮዎችን እንደምትወዷቸውና ስራዎቻችንን በጣም እየወደዳችሁ እንዳላችሁ በውስጥ መስመር እየነገራችሁኝ ትገኛላችሁ። ለዛ ጀዛኩሙላሁ ኸይረን ጀዛ። አሁንም ትእዛዝ ካላችሁ በእኛ በኩል ስታሰሩ ሙሉ ዋስትና ተሰጥቷችሁ መቼውንም ችግር ካመጣ በራሳችን ወጪ እንደምናስተካክል በዚሁ አጋጣሚ ወደ እናንተ ማድረስ እወዳለሁ። ለዛሬ በዚሁ እሰናበታችኋለሁ። ሰላሙ አለይኩም።